እና ዳዊት የሚደግም ሰው ከትልቅ ደረጃ ነው የሚደርሰው። የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሳይበላ የሚጸለየው የዕለቱ ዳዊት ነው። ከዚህ የተረፈውን ግን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ ነው እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው በእውነቱ። አሁን ዲያብሎስ አውቆ እኮ ነው ዳዊት ማስደገሙን አስተቶ ጸሎት እንዳይጸልይ ሰውን ምንድነው ማዘጋት። ይሄ በጣም እኮ አጋንንት እኮ ነው የሚጫወተው በእውነቱ ማለት ዝጋና ዝም ብለን ስገድ ይላል። ዳዊቷን መጀመሪያ ዳዊት እንድገም ዝም ብላችሁ በትኑ። አሁን ቅዱስ እንጦንስ በበረሃው መካከል ሲሄድ አጋንንት በጨለማው መሃል ሲሄድ አጋንንት ድንጋዩን አፈሩን ቢያነሱ ይጥሉበታል። እግዚአብሔር ያፈር ይጠ ምንትኑ ያፈራህን እግዚአብሔር ተመልከቱ የህይወቴ መታመኛ ነው፣ ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ፈጽሞ የለም። እግዚአብሔር ምእመና ለህይወቴ ምንትኑ ያደነግጸኝ ወለመኒ ጸባአኒ ካህይል እየፈራህን ልቤ እያለ ሲጸልይ አጋንንት እንደ ጢስ ይበተኑ ነበር። እና የሁሉንም ቅዱሳን ጸሎት እዩት። አሁን ምን ልጸልይ ይላል ሰው ህልም እንዳያሰቃየኝ ምን ልጸልይ? ዳዊት ነው ዋናው መድኃኒቱ ጸሎት ዳዊት ነው። ስለዚህ ምንድነው መሰላችሁ የሁሉንም ገድለ ቅዱሳን እዩት። የሁሉንም ገድል አሁን ገድለ ቅዱሳን መቼም መነኩሴ በገድለ ቅዱሳን አይታመም። ቢያንስ 10 ገድል የሌለው አይኖርም መቼም። ገድል ሞልቷል አይደል? ምንኩስና ገድል አይደል? እና የገድል መጽሐፍ ብዙ አለ። እስቲ አሁን እስካሁን ከተመለከታችሁት ገድል ውስጥ አብዛኛው ሙሉ ገድል አባ ገሌ የሚባለው ጻድቅ እዚህ ያለ ቦታ ሲደርስ ሰይጣን መጣበት፣ ከዚያ በኋላ ዳዊት እንዲሚል ጸለየ። ይሁት ዝም ብላችሁ ማለት አቡነ ተክለ ሃይማኖት ከባት ሲወጡ ዳዊት እየደገሙ፣ አቡነ ሀብተ ማርያም ምናኔ ሲጀምሩ ምርሃኒ ግዚኦ ፍኖተን ተባት ያውር የሚሄድበትን መንገድ ምራኝ እያሉ ነው የወጡት ማለት ነው። እና አቡነ ገብረ መንፈስ ቅዱስ እነ ቅድስት ክርስቶስ ሰምራ እነ ቅድስት ወለተ ጴጥሮስ ገድሏን አብሮ እዩት። እና አቡነ አብየ ጊዜ እና አቡነ መድኃኒነ ጊዜ የእነዚህ ሁሉ ቅዱሳን ገድል ብታዩት ጠቅላላ የቅዱሳን ጸሎት 100% ጸሎታቸው ዳዊት ውዳሴ ማርያም፣ ቅዳሴ ማርያም፣ ወንጌል፣ ገድለ ቅዱሳን ከዚያ በኋላ ሌላ ጸሎት የሚጨመር ከዚህ አቅም በላይ ሲወጣ ነው። እና እንደ ዳዊት ያለ ጸሎት በእውነቱ የለም። መብቃት እንዲያው እውነቴን ነው ነግራችሁ። አሁን ሰው አይገባውም እንጂ አሁን እንዲያው ምዕመናን ምን ደርሰው በሆነ ለሰው የሚመጡት እንዲያው መናገር ፈልግ ነበር። ዝም ብሎ ሰው ያለ አቅሙ ይዘጋና ሽምብራ መቆጠር ይሄ ፈጽሞ ነውር ነው። ሰይጣን ደግሞ ነው የሚጥላችሁ። እኔ ማምላክ ከልቤ ነው ማለት አጣሞ ፊታችሁን ነው የሚጥላችሁ። እንደዚህ ያለ ነገር አያስፈልግም። መድኃኒቱ ምንድነው ካለ ዳዊት አሁን ዳዊቱን ጀግንነቱ ካለ ማለት ዘግቼ እንትን እላለሁ ካለ እንቅልፍን ቀነስ አድርጎ 150 ለ40 ቀን ቢደግመት አንድ ሰው የፈለገው ነገር ካች ይሄው አሁን እኔ ያው ነግሬያችኋለሁ። ሞክሩብኝ ማምላክ ዛሬ ገብታ ጀምራችሁ ትሞክሩት። ዳዊቱን አሁን አንድ ሰው ለ40 ቀን 150 ቢዘልቀው የፈለገው ነገር ካች እኔ አሁን ዛሬ ይደረጋል ያምኜ ነው የምናገረው ይሄን ማለት። ስለዚህ የቅዱስ ዳዊትን መዝሙር የሚዘምር ሰው የፈለገውን ነገር ያገኛል ከኃጢአት ብቻ በቀር ለሱ የማያስፈልገው ካልሆነ በቀር መዝሙረ ዳዊትን ደግሞ ሰው የማይመለስለት ጥያቄ የለም። እና ግራ ብንጋባ ሱዋዬ ገብተን መልስ የምንመልሰው መልስ ቢኖር ዳዊት። አንድ አባት እኔን ራሴን እንዲህ ብለውኛል የሆነ ጊዜ አይ የአሁን ጊዜ ልጅ ሆዳም ነው እና ዘግቼ ጸልያለሁ አትበል እንጀራ ስለምትፈልግ ይረዳል። ስለዚህ ዝም ብለህ ከሰው ጋር ዝም ብለህ ደናደራችሁ እያልክ ዳዊት ነው መድገም ብሎኝ ነበር። እውነታቸውን ነው ብሎት ማለት አሁን የዚህ ጊዜ የስምንተኛው ሺህ ትሩፋት መሆን ያለበት በምንድን ነው መሆን ያለበት? በአፋ ነው መሆን ያለበት። የውስጥ በአፋ ማለት ነው ከሰው ጋር እየኖሩ ዳዊትን መድገም፣ እየሳቁ እየተጫወቱ ዳዊትን መድገም ነው እንጂ ተደብቄ ቤት ዘግቼ ፍልሰታን ዘግቼ እንዲህ የሰይጣን መጫወቻ መሆን። እንደው የዚህ አካባቢ ሰው የገጠሩ ሰው ሲፎክር ውረድ እንውረድ አባይ ቃለቱ የሞተው ሙታ ታልቅስ እናቱ ይላል። ዘግቼ ልጸልይ ማለት ከሰይጣን ጋር ውረድ እንውረድ እና ግጠም ይወንድ ማለት ደረት እንደ ደረት እስቲ ሞክረኝ ማለት ይሆንልናል አይሆንም። በየትኛው ንጽህና በየትኛው ቅድስና እና ምዕመናን ሁሉ ይመጡና መዝጋት ዘግቼ ልጸልይ ነው ሱባኤ ማለት። ከዚያ በኋላ ሰይጣን ምን ያቅማል? ምታቱን አቅሙ ይጥላል። በላ እንደዚህ አርሴማ እንደዚህ ሚካኤል እያለ ይጫወትበታል። ስለዚህ እንዲህ ከማለት እንደዚህ መሬታችን እንደዚህ ያን ብያለሁ ማለት። ስለዚህ ቅዱስ ዳዊት በጣም ትልቅ የበረከት አባት ነው። የቅዱስ ዳዊትን መዝሙር ዘምሩት። የእግዚአብሔር የኢየሱስ ክርስቶስ አባቱ የዳዊት ልጅ ተብሎ ነው የተጠራ። የዳዊት ልጅ ነው የተባለ ክርስቶስ ራሱ ሲጸለይ
ተሳሃለኒ እግዚኦ ወልደ ዳዊት የዳዊት ልጅ ሆይ ማረኝ ተብሎ ነው የተለመነ እና ዳዊት ፍጹም መማፀኛ ነው። ዲበ መንበረ ዳዊት ትጸን መንግስቱ ተብሎ የክርስቶስ መንግስት እንኳን በዳዊት ዙፋን ተብሎ የተነገረለት ነው እና ዳዊት የእግዚአብሔር አብ የባህሪ ልጅ የሆነው የኢየሱስ ክርስቶስ እንኳን ልጁ እንዲሆን የእመቤታችን አባት ለመሆን የበቃ ፍጹም ቡሩክ አባት ስለሆነ በረከቱ ይደርብን፣ አጋንንትን ይበትንልን። መዝሙረ ዳዊትን ማታ ማታ እየጸለያችሁ አሁን አለው ሁሉም ነገር ሞልቶ ቢጨንቃችሁ እግዚኦሚ በሱ ለይሳቂው ፍራት ሳቂውኒ ብትሉት ፍራት ይላችሁ ደግሞ እግዚአብሔር የኔ ዋሎ ዘያጣን ብትሉት በትንትን ነው የሚያደርጋችሁ። ቢርባችሁ እንጀራ እንደውለቴን ነው የምነግራችሁ ማለት ነው። እንጀራ አሁን ብትጋጋችሁ ይችን አሁን አንዲቱን እንጀራ የምትለውን አንቀጽ ብትደግሟት ምግብ ያመጣል ቅዱስ ዳዊት ማለት ነው። ሁሉን ነገር በእውነቱ ማለት ነው። ላይለ ተኩላ ወከይሲ ትጽያን ወተከይድ አንበሳ ወከይሲ ብሏም ቢደግም አንድ ሰው እባቡ ጸጥ ይልለታል። የቅዱስ ዳዊት መዝሙር ፍጹም ኃይልና ጋሻ ነው እና ይሄንን ነው ማለት በቀር ልቅምቃሚ ጸሎት ፈጽሞ ነው በእውነቱ ማለት እንደው አሁን ባለፈው አንድ መነኩሴ እዚህ መጥተው የቅዱስ ያሬድ ጊዜ ነው ለአንድ ሰው ምን ብለዋል? ለብድግ ብለው ነው እንደው አይደል ሳይት አሳዝነኛለህና እንደው ሳይት ስለምታሳዝነው ይችን ድገም ብለው ጽፎ ዝም ብሎ መስጠት ደርሶ እንደው ለባህል የመጣ መነኩሴ ነው እዚህ ገዳም ያለ አይደለም ማለት ምን አቅለበልበው ሰው ሰው አርፎ ተቀጥምጠብ የሰውን ሊና መረበሽ ምንድን ነው መለቃቀም በዚያም ልቅም እንዲና እንዲህ ያለ ትርክምክም ነገር ወዲያ መውጣት አለበት። ሌላው ቀርቶ ነው መጽሐፍ ምን እንደሚል ታውቃላችሁ? አንተ በመጽሐፍ የተሰራውን ጸሎት ስትጸልይ እግዚአብሔር ይጠብቃል እንጂ ጠብቀኝ የምትለውን አንቀጽ እየመረጥክ የምትጠብቅ ከሆነ ብልጥነት ነው። እግዚአብሔር ማመስገን አይደለም። ጠብቀኝ የምትለው አሁን ላይ እየመረጡ ዝም ብላችን ቀበኒ የምትለውን አጠራሞ በአንድ ላይ ደጉሶ የሚጸልይ ሰው አለው። ያችን ማለት የፈጽሞ ነው በስርዓት የተሰራውን ጸሎት እና እመቤታችንም ስትጠየቅ አሁን በቅዳሴ ማርያም ሲተረጎም እንሰማዋለን። ስትጠየቅ ከምስጋና ማን ትወጃለሽ ሲሏት ልጄ ዳዊትና አቡነ ዘበሰማያት እኔ ደግሞ ውዳሴን ከቅዳሴ አስተዋውሮ አስተካክሎ የሚደግምልኝን እወዳለሁ ብላ እመቤታችን ተናግራለች ማለት ነው። ከዚህ በላይ ጸሎት ምን አለ? ልጄ ዳዊትና አቡነ ዘበሰማያት ይወዳል፣ እኔ ውዳሴ ማርያምና ቅዳሴ ማርያም እወዳለሁ ብላ ተናግራለች። እና ቅዱስ ዳዊት የእመቤታችን አባቷ የሆነ ነውና ይሄንን የሚደግሙ ሰዎች በረከተ ስጋ በረከተ ነፍስን ያገኛሉ። ብቃት አሁን እውነቴን ነው 80 ዓመት ዘግቶ የሚጸልይ ባይታዊ ቢሆን ዳዊት የማይደግም ከሆነ አይበቃም። አያውቁ ሰይጣን አያስደግሙም ማለት ዳዊትን እንዳይደግም እስር ያደርገዋል። እኔ ሌላ ነው እንደ ብዙ ገድለ ተክለ ሃይማኖት ደግማለሁ፣ ገድለ ቅድስት አርሴማ ደግማለሁ ይላል። ድገሙ ጥሩ ነው። ዳዊት አልባ ግን እነዚህ ነገሮች ቢጸልዩ እንኳን አያበቃም። ምክንያቱም መሰረት ነው። ሐዋርያት ነቢያት ሁሉ የሰሩት ይሄንን ነው እና ይሄንን ነው እንግዲህ